ሰላም አለይኩም ወራህመቱላሂ ወበረካቱ። የሀገር ልጆች እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ዛሬ የማሳያችሁ ኬክ አሰራር ነው። ከመጀመሪያ 3 እንቁላል ታደርጋላችሁ። ከዚያም 1 ኩባያ ስኳር ታደርጉና ከዚያም 1 ማንኪያ ጨው ታደርጉና በደንብ ታማስላችሁ። ከዛ 1 ማንኪያ ቫኒላ ታደርጉና ልክ በዚህ መልኩ በደንብ ትፈጩታላችሁ ማለት ነው። እና እናንተ በፈለጋችሁበት መፍጨት ትችላላችሁ። እኔ በዚህ መልኩ የፈጨሁት ልክ በዚህ መልኩ በደንብ ትፈጩና ከዛ ግማሽ ብርጭቆ ዘይት ታደርጋላችሁ ማለት ነው። ከዛ በደንብ ማክስ ታደርጉትና ታማስሉትና በነገራችን ላይ አዲስ ጀማሪ ነኝ። ሰብስክራይብ ያደረጋችሁ አበረታቱኝ ውድ ሀገር ልጆች። እርጎ ግማሽ ብርጭቆ እርጎ በትንሿ 1 ብርጭቆ እርጎ ታደርጉና ታማስሉታላችሁ ድጋሚ ማለት ነው። ከዛም ሎሚ ትፈላችሁ ብዙም ሳታደርጉ በትንሹ ለጣዕሙ በጣም አሪፍ ነው። ሎሚ በዚህ መልኩ ታደርጉበት ነው ታማስሉታላችሁ ማለት ነው። ከዛም በአንድ ሳህን 2 ኩባያ ዱቄት ታደርጋላችሁ። እኔም 2 ኩባያ ያደረኩት እናንተ ከፈለጋችሁ ማድረግ ትችላላችሁ። ፓውደር 1 ማንኪያ ፓውደር ታደርጉና በማንኪያ ታማስሉታላችሁ ማለት ነው። ከዛም በማሽገቢያ ታንደረድሩታላችሁ ማለት ታጠሉታላችሁ። ያኔ ቆሻሻ ካለው ምናምን ዱቄቱ በደንብ በማንጣት ታናጥፋላችሁ ማለት ነው። ሰብስክራይብ ያደረጋችሁ አበረታቱኝ። ላይክ የምትፈልጉት የምግብ አሰራር መናገር ትችላላችሁ። ከዛም እኔ ቀጥሎብኝ ስለነበረ ትንሽ ጨመርኩበት ማለት ነው። ከዚያም በደንብ አማስለዋለሁ ማለት ነው። በደንብ በዚህ መልኩ በደንብ አማስለዋለሁ። በነገራችን ላይ ድምጼ ትንሽ ወፈር ያለና ግራ እንዳትጋቡ እና ሰብስክራይብ ላይክ እያደረጋችሁ ኮመንትም ስጡኝ። ያው እንግዲህ ስደተኛ ነኝ እኔም አበረታቱኝ። የምትፈልጉትን የምግብ አሰራር ማሳወቅ ትችላላችሁ። ከማናችሁ እኛውም ሰዓት መስራት እችላለሁ። ትንሽ ያው ፍርሃት ነገር ያው ለስራ ለዩቲዩብ አርቲስት ስለሆንኩ ትንሽ ፍርሃት ያው እንትን አለብኝ። በጣም ይቅርታሽ። የወዝ መልኩ ቆንጆ ነው። በ170 ዲግሪ ነው እሳቱን የምታደርጉት እንዳይቀጥልባችሁ ማለት ነው። እና ቤተሰቦች በዚህ መልኩ ቆንጆ ሆኖ ወጥቶልኛል። እኔ እናንተ ሞክሩትና በኮመንት አሳውቁኝ ማለት ነው።